መጨረሻው ማሳዘን ያውና ህይወቱ እንደዚህ ጎዳና ላይ ወርቆ ያውና ቃሚ አጫሽ እንደዚህ ሆኖ ቀረ። የሚያሳዝን ነው። የጎዳና ተዳዳሪ እስከ መሆን ደረጃ ደርሷል። ያውና ስጠይቀውና ግባ እኔ ጋ ሁን ብዬ ስጠይቀው እምቢ ብሎኝ ነው አልፈልግም አለኝ። ለምንድነው እንደዚህ ጎዳና ላይ እንትን የምትለው ስል ጨረስኩ ብሬን ያለኝን ጨርሼ ነው አለ። በቃ እኔ ጋ ሁን እኔ ቤት ግባ አንድ ላይ እንኖራለን አንዳንድ ነገር እስከምስተካከሉልኝ ድረስ ብሎ እምቢ አለኝ። ዛሬ ሆኖ እንዲህ ያውና መንገድ ላይ ቁጭ ብሎ እየቃመ ያሳዝናል። ይሄ ሁሉ በሱመያና በሀዩ የተነሳ ነው። ሀዩ ይሄንን ቪዲዮ እንዳየሽ ሱመያን ብትሆኚ የልጆችሽ አባት ነው። አንቺን ፍለጋ ነው እንደዚህ አንቺና ልጆችሽን ፍለጋ ነው እንዲህ የተንከራተተ ያለው ለዚህ ደረጃ ለጎዳና ተዳዳሪነት እንዲህ የበቃው። ይሄንን ቪዲዮ እንዳየሽ አይተሽ አንቺን እንዴት እንደምልሽ እንዴት እንደምጠይቅሽ እንዴት ይቅር ብለሽ የልጆችሽን አባት አንድ ላይ ብትኖሩ ደስ ይለኛል። ተውስ እንዳገባ ጫቱንም ተው ሰይድ፣ አንተ አሁን ለመጣል ጫቱንም ተው። ቅመም አታውቀው ነው ዛሬ ድሮ ላይ ሰው ላይ የምጠላውን ነገር ዛሬ ለምን ትቀማለህ? ኧረ በእናትህ ሰይድ ተው 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 ተው። እኔ ላይ የምጠላውን ነገር ዛሬ አንተ ራስህ ጀመርክ እንዴ? እና እባክህ ሰይድ ተነስና እንግባ ወደ ቤት። ተነስ እሺ በለኝና ሰይድ ተነስ። ደሞዜን እስከምቀበል ብቻ የትኬቱን ገንዘብ ማለት ነው እኔ 10 ቀን ነው 8 ቀን የቀረው እኔ እሰጥሃለሁ። ደሞዜን እንደወሰድኩ ያለ መግባት እኮ የትኬት ብር ብቻ አይደለም የሚያስፈልገው። የሚያስፈልገውን ነገር እኔ ከየትም የትም ገብቼ አሞላ አረግልሃለሁ። ተነስ ጓደኛ። እዚህ ኩሩጅ ይመታል ስንት ጣጣ አለው። ሱመያ ይሄን ቪዲዮ እንዳያየሽ እንዴት ነው ከሰይድ ጋር የልጆችሽ አባት ጋር የምትገናኙበትን መንገድ አስቢበት። ሰይድ አሁን አስቀያሚ ህይወት ላይ ነው ያለው። እኔንም ልጠጋኝና ሐሳቡንም በሙሉ ለሙሉ ልገልጽልኝ ፍላጎት አልሆነው የለውም። እና ሰይድን በድብቅ ነው እየቀረጽኩ ያለሁት። ሰይድ መጨረሻው የህይወቱ በዚህ ደረጃ ላይ ደርሷል። የሚገርም ነው። ኢትዮጵያ ሄዶ ነበረ ተመልሶ መጣ። አሁን ሶስተኛው ዙር ያውና አሁን ሳዩ በጣም ነው አሳዝኖኝ። ከሩቅ ነው ከርቀት ነው አሁን እየቀረጽኩ ያለሁት። ሰይድ ያውና መጨረሻው ማሳዘን ያውና ህይወቱ እንደዚህ ጎዳና ላይ ወርቆ ያውና ቃሚ አጫሽ እንደዚህ ሆኖ ቀረ። የሚያሳዝን ነው። የጎዳና ተዳዳሪ እስከ መሆን ደረጃ ደርሷል። ያውና ስጠይቀውና ግባ እኔ ጋ ሁን ብዬ ስጠይቀው እምቢ ብሎኝ ነው አልፈልግም አለኝ። ለምንድነው እንደዚህ ጎዳና ላይ እንትን የምትለው ስል ጨረስኩ ብሬን ያለኝን ጨርሼ ነው አለ። በቃ እኔ ጋ ሁን እኔ ቤት ግባ አንድ ላይ እንኖራለን አንዳንድ ነገር እስከምስተካከሉልኝ ድረስ ብሎ እምቢ አለኝ። ፈቃደኛ ሊሆን አልቻለም ለእኔ ጋር መኖር። እኔም ወደ ኢትዮጵያ እንዳልሸኘው ደሞዜ ገና አልደረሰም። ደሞዜን እስከምቀበል ድረስ እኔ ቤት ሁን ብሎ እምቢ አለኝ።
ያውና የጎዳና ተዳዳሪ ሆኖ እንዲህ ያውና መንገድ ላይ ቁጭ ብሎ እየቃመ ያሳዝናል። ይሄ ሁሉ በሱመያና በሀዩ የተነሳ ነው። ሀዩ ይሄንን ቪዲዮ እንዳየሽ ጸጡም ላንቺ ነው ክፉ ነገር ባጋጥመው እና ሀዩ እባክሽ ተረድተሽ አይተሽ ይሄን ቪዲዮ እንዳየሽ ሱመያን ብትሆኚ የልጆችሽ አባት ነው። አንቺን ፍለጋ ነው እንደዚህ አንቺና ልጆችሽን ፍለጋ ነው እንጂ የተንከራተተ ያለው ለዚህ ደረጃ ለጎዳና ተዳዳሪነት እንዲህ የበቃው። ይሄንን ቪዲዮ እንዳየሽ አይተሽ አንቺን እንዴት እንደምልሽ እንዴት እንደምጠይቅሽ እንዴት ይቅር ብለሽ የልጆችሽን አባት አንድ ላይ ብትኖሩ ደስ ይለኛል። እባክሽ ሱመያ ወቢሱ ጎዳ አይ ሰይዴ ሰላም ነኝ። አይ ዝም ብዬ እኮ ነው ፎቶ ለማንሳት ፈልጌ ነው። የቀረጽኩ አይደለም እኮ ፎቶ እያነሳሁ ነው። ጓደኛዬ ቪዲዮ እያነሳሁ አይደለም እኮ ፎቶ እያነሳሁ ነው እኮ። ኧረ በእናትህ ጓደኛዬ ምን ሆንክ? ጫት ጀመርክ እንዴ? አንተ ምን ሆነህ ነው? ተው እንጂ ጓደኛዬ እና እንግባ ወደ ቤት። ምንድነው እንደዚህ የጎዳና ላይ ህይወት አምሮክ ነው? የጎዳና ላይ ህይወት ደስ ብሎክ ነው አንተ? እዚህ የሚኖረው ኢትዮጵያ አይደለም እንዳለ አበሻው መንገድ ላይ ነው። ምን ችግር አለው? ስንት ወር ይተኛሉ? በሆነም እነዚህ ወንድሞቻችን አበሾች ናቸው፣ ኢትዮጵያኖች ናቸው። አንድ አመት 2 አመት 3 አመት ይተኛ ሰው ሁላችንም እንደዛው ነው። መግባት ፈልጎ መቻ እኔም አለቀ በቃ ብር ጨረስኩ። ወደ ኢትዮጵያ መሄጃ አጣሁኝ። ታኝቼ እዚህ ጠብቄ በቃ የመስቀል ሀገር ሄዳለሁ። ካሜራ ሻራራ ቴቴቲን ቀማቱ አቦ ሄዱት አከምቤሎ ፍኔፍ ከማ አከጅማም አከምቤሎ ፍኔፍ ነጮ የወረቀመ ጉያ ሰዲ ኛን ነበር ባጭ ሰይዴ እባክህን ተነስ ወንድሜ። አንተን እንደዚህ እያየሁህ ትቼክ ወደ ቤት ሄጄ ምን አይነት እንቅልፍ ነው የምወስደኝ? ምን አይነት ደስታ ነው? ምን አይነት ምግብ ነው የምመገበው? እኔ ስማኝ ከተማ እኔን እያየ ወደ ቤት መሄድ አቃተኝ። እዚህ ጋር ስንት ኢትዮጵያ አለ ተኝ እዚህ ሀገር ውስጥም ስንት ኢትዮጵያዎች አሉ። ሁሉም ሰው አንዳንድ ይዞ ሄዶ ወደ ቤቱ አንዳንድ ሰው ቢያሳድር እስኪሳፈሩ ድረስ አንዳንድ ሰው ቢያስቀምጥ ምን ችግር አለ? እኔ ብቻ ለምን ታየው? እነሱን ለምን አልወሰድካቸውም ነበር? ስንት አበሻ አለ እዚህ ጋር ለምን አንዳንድ ወስደህ አይደለም ወንዶቹን እንኳን ትታቸው ሴቶቹን የምታስጠቁ ሰይዴ ሰይዴ መስቀል እስኪጭናቸው ድረስ ጥበቃ ስንት ወር የሚተኙ አሉ። ሰይድ አመት በሚተኙ ሴቶች አሉ። ለምን እነሱን ከመንገድ ላይ አንዳንድ ሴት አንሳቸው ወደ ቤት አታስገባ? እባክህን ብራዘሬ በእናትህ ወደ ሌላ ነገር ውስጥ አታስገባኝ። አሁን ከኛ ሰዎች ጋር አታጣላኝ። የየመንን ህይወትን ታውቋለህ፣ የየመንን ላይፍን ታውቋለህ፣ በደንብ ገጭተዋል። እኛም ስንመጣ እንደዚህ አብረን ነበር። ምን ሆነህ ነው? የጎዳና ተዳዳሪ ካርቶን ላይ መተኛት ለኛ አዲስ አይደለም። ግን አንድና ሁለት ሆኖ አይደለም ወደ ቤቴ ይዣቸው ሄጄ ለማሳደርና እነሱን አብልቼ አጥጥቼ ፍላጎታቸውን ለማብላት እኮ አንድና ሁለት ሰው ቢሆን እኮ ችግር የለውም። ስንቱን ነው እዚህ ጋር እና እኔም በሀሳብ እኮ ከነሱ ጋር እያደርኩ ነው እኮ በሀሳብ እኮ እነሱ ጋር በካርቶን ላይ እየተኛው እኮ ደስተኛ ሆኜ እኮ እኔ እንቅልፍ አይደለም እኮ የምተኛው። ግን አንተ ጋር ብዙ ላይፍ አብረን ያሳለፍን ከአገር ላይ የስደት ጓደኛዬ ነህ። አሁን እንደዚህ ድሮ ማውቅህ እኔ ህይወት ተቀይሮ በጣም ደስተኛ ነበርኩ። ዛሬ ግን እንደዚህ ጎዳና ላይ ወርቀ አልባሌ ነገሮችን እያረክ ድሮ ሰው ላይ የምጠላውን ነገር እያረክ ድሮ ምቅም ሰው ለመቃም አይደለም የምቅም ሰውን ለማየት ማትፈልጎ ዛሬ አንተ ላይ ሳይ በጣም ያሳዝነኛል። እና ሰይዴ እባክህን ወንድሜ እስከ አንዳንድ ነገሮች እስከምመቻቹልህ ወይም እኔ በቃ ደሞዜን እስከመወስድ ድረስ ጠብቀኝና እኔ ደሞዜን እንደወሰድኩ ትኬትን ቆርጬልህ ወደ ኢትዮጵያ ትመለሳለህ። ጫት እየቃምኩ ነው በቃ። ኧረ ጫቱ ራሱ መቃም አዲስ ላንተ አዲስ ነው ብሎ ለምን አትሆኝም አንተ? ምን ችግር አለ? አቦ ሰይድ እንደዚህ እያየሁ አንተ ጥዬ መሄድ እኮ ደስ አይለኝም። ባለ ትዳር ነህ፣ ቤት ልጆች አሉ። ባለ ትዳር ነህ፣ ቤት ልጆች አሉ። እኔ የምበላውን ከኔ ጋር ነው እኮ የምበላው እኮ። የልጆችን በሮ መዝጋት አልፈልግም። ምንም ችግር የለውም ሰይድ፣ ችግር የለውም። እነሱ እንደሚኖሩት እኖራለሁ። ምን ሆናለሁ? እኔም የሰው ልጅ ነኝ፣ እነሱ የሰው ልጅ ናቸው። ስንት አመቶች አሉ። ይሄ እንዳለ መንገዱ የምታያቸው እንዳለ ኢትዮጵያ ናቸው እንዳለ። ኧረ ሰይድ ናና አደን ከተማ ላይ ቀይ መስቀል እስኪጭናቸው 1 ወር የሚቀመጡ አሉ፣ 2 ወር የሚቀመጡ አሉ፣ 3 ወር አመት የሚቀመጡ አሉ። ተራቸውን ጠብቀው እስኪጫኑ እዚህ ጋር ብዙ አበሾች አሉ፣ ብዙ ኢትዮጵያውያን አለ እዚህ ጋር።
እነሱም እስኪ ጫን ድረስ እዚህ ይተኛሉ። እኔም ተኛና እሄዳለሁ። እኔም አንተ መሬት ላይ ቁጭ ብለህ እኔም ካንተ ጋር ነው በቃ። እኔም ወደ ቤት አልገባም። አንተ እስከምገባ ድረስ እኔም ወደ ቤት አልገባም። እሺ በለኝና ሰይዴ፣ ልጆች አሉ፣ ሚስት አለች። ሂድ ወደ ቤት ግባ። እኔ ችግር የለውም። እዚህ ወርና ብር ሳገኝ ወይም ደግሞ ቀይ መስቀል እስኪጭን እኔም ቁጭ ብዬ ጠብቄ ወደ ሀገር እገባለሁ። የትኬት ነው ያጣሁት እንጂ ምንም አልሆንኩም። በቃ ሰይዴ እሺ በለኝና እየቀረጽኩ አይደለም እኮ ጓደኛዬ፣ ቪዲዮ ይቀርጸኛል ብለህ እንትን እንዳትል፣ ሌላ ሀሳብ ውስጥ እንዳትገባ። ጫቱንም ተው ሰይድ፣ አንተ አሁን ለመጣል ጫቱንም ተው። ቅመም አታውቀው ነው ዛሬ ድሮ ላይ ሰው ላይ የምጠላውን ነገር ዛሬ ለምን ትቀማለህ? አንተ ተቀመጥ ካሜው። ኧረ በእናትህ ሰይድ ተው። እኔ ላይ የምጠላውን ነገር ዛሬ አንተ ራስህ ጀመርክ እንዴ? እና እባክህ ሰይድ ተነስና እንግባ ወደ ቤት። ተነስ እሺ በለኝና ሰይድ፣ እኔ ነኝ ደሞዜን እስከምቀበል ብቻ የትኬቱን ገንዘብ ማለት ነው። እኔ 10 ቀን ነው 8 ቀን ነው የቀረው። እኔ እሰጥሃለሁ ደሞዜን እንደወሰድኩ። ኢትዮጵያ ለመግባት እኮ የትኬት ብር ብቻ አይደለም የሚያስፈልገው። የሚያስፈልገውን ነገር እኔ ከየትም የትም ገብቼ አሞላ አረግልሃለሁ። ተነስ ጓደኛዬ። እዚህ ኩሩጅ ይመታል። ስንት ጣጣ አለው። በቃ ሰይድ፣ እኔ የባለቤቴ ወርቅ አውጥቼም ቦን ሸጬም ቦን አስይዤም ቦን አንተን ወደ ኢትዮጵያ ሸኛለሁ። እንደዚህ ያንተን እያየው እንትን ማለት አልፈልግም። ኧረ እባክህ ሰይድ፣ እኔ ልጆቼን ፍለጋ ነው የመጣሁት። ኧረ ስማኛ፣ እኔ ቆንጆ አልጋ አማርጬ ልተኛ አይደለም የመጣሁት። ልጆቼን ሚስቴን ፍለጋ ነው የመጣሁት። ኢትዮጵያ ሄድኩኝ። ኢትዮጵያ ገባች። ልጄ ምን ላይ እንዳለች አላውቅም። መርፌ ስታስወጋ ታየኝ አለች። አሁን ሐኪም ቤት ልጄ ለምን ደረሰች አላውቅም። ምን ላይ እንዳሉ አላውቅም። ምን እንደሆነ አላውቅም። ምን እንደሆነች አላውቅም። ምን ደረገቻቸው? እኔ ብሩን አስገባሁላት። እዛም ኢትዮጵያም ያለው ለአዩ አስገብቼ መጣሁ። ኢትዮጵያ ያለውን ወደዚህ እንትን ማስመለስ አልችልም እንዴ? አልችልም። እሱ ለአዩ አስገብቼላታለሁ። መቼም አመለስ እዚህ አሁን ምንም ነገር ሁሉም ነገር ጨርሰህ ነው በቃ እንደዚህ አሁን ለዚህ ደረጃ የበቃኸው? አዎ ምንም የለኝም። ሁሉ ነገር ብር እጄ ላይ ያለውን 5 ጨርሻለሁ። እዚህ ጋር በጣም ብዙ አበሾች አሉ። ብዙዎች ታመው አሉ። ብዙዎች የሚሄዱበትን አጥተው የሚቸገሩ አሉ። የሚበሉትን አጥተው ከጎዳና ይበሉ አሉ። ዲዴ አማርት ገናለ አንተ ማትቸገር ካላስ በቃ ካንተ ጋር ቅማለሁ። እስቲ ጫት ስጠኝ። ወደ ቤት ግባ። ጫት ስጠኝ። ብኖርክ አይደለ እንዴ የቃምከ ያለው? ቃሜው የጫቷን እንኳን አናጣም። ዞር እያልኩ ነው። ካልሆነ በቃ እሱ ጎዳና ላይ ወጥቶ ጫት እየቃመ እኔ ቤቴ ገብቼ ልተኛና ቆንጆ ነገር ልበላ ነው እንዴ? ከሱ ጋር ነው የምቅመው። እኔ ምንም ማድረግ አልችልም። አዩም ሆነሽ ሱመያም ምን አይነት ጭካኔ እንደሆነ አላውቅም። ሱመያ የልጅሽ አባት የልጆችሽ አባት ነው። ይሄን ቪዲዮ እንዳየሽ ሱመያ ይሄን ቪዲዮ እንዳየሽ እንዴት ነው ከሰይድ ጋር የልጆችሽ አባት ጋር የምትገናኙበትን መንገድ አስቢበት። ሰይድ አሁን አስቀያሚ ህይወት ላይ ነው ያለው። እኔንም ልጠጋኝና ሐሳቡንም በሙሉ ለሙሉ ልገልጽልኝ ፍላጎት አልሆነም የለውም። በግድ ነው አሁን ራሱ ወደሱ ተጠግቼ ያናገርኩት እንጂ ሊቀርበኝም ፍላጎት የለውም። ያለበትን ደረጃ በጣም አስቀያሚ ደረጃ ስለሆነ እንዴት እንደምገልጽላችሁ ነው ያላውቀው። ሰይድ እንደዚህ አይነት ደረጃ ላይ ይደርሳል ብዬ እኔም አልጠበቅኩትም። እንደዚህ አይነት ሰውም አልነበረም። በጣም ለደሃ አዛኝ ሰው ነበረ። ግን ምንም ማድረግ አይቻልም። ዛሬም ይሄን እድል እሱም አጋጥሞታል። ሱመያም ሆንሽ ሀዩም ይሄንን ቪዲዮ እንዳያችሁት ምን ላይ እንዳለ ሰይድ አስቀያሚ ላይፍ ላይ አስቀያሚ ህይወት ላይ እንዳለ ያውቃችሁ እንዴት በምን አይነት መንገድ መገናኘት እንደምትችሉ አስቡበት። በልጁ ማትጫወቺ ሱመያ፣ በልጁ ማትጫወቺበት፣ በራስሽ ማትጫወቺ። የምትታረቁበትን መንገድ አስበሽ በምን አይነት መንገድ እንደምትታረቁ አስበሽ አስቢበት። አሁን እስከ መቼ ነው እንደዚህ ቁጭ የምንለው? በቃ ቀይ መስቀል መጥቶ እስኪ ኧረ በእናትህ ሰይድ ተነስና እኔ እያየሁ በቃ እሺ፣ ፍራሽ ከቤት አውጥቼ እሰጥሃለሁ። ናናስ በቀንማ እንትን አትልም ማለት ነው። እሺ በለኛ ሰይድ። አዎ ሰይድ ኢላዮም ያከነች ጭስተመ ያስረ ታይ ብለህ ታይ ሰይድ እሺ በለኝና ተነሳ። ሰይድ እንደዚህ አይነት ላይፍ እኮ ቆንጆ አይደለም እኮ ለሌላ ሰው የምጥለውን ላይፍ አንተ ለምን ትመኘዋለህ? ይገባኛል ወደህ እንዳልሆነ። ተነሳ ሰይድ።
እሺ በለኝና ተነስና ከቤት እሺ በቃ እምቢ ካልከኝ እኔ ፍራሽ ሰጣለሁ ፍራሽን አንሶ በለኝና እንዴ ሰይድ እኔም ስራ ሰዓት ደርሶብኛል خلاص ምን ማረጋችሁ አሁን የቃመ አልቻለም መሰለኝ የመጨረሻ حال يرجعك نوكا حالك يرجعك والله سايمي في مالك تيمبين يدغرنا مياكا والله إنجندي